ሰላም ቤተሰብ እንዴት አላችሁ? ዛሬ የናፍጣ ሞተር የነዳጅ አስተላላፊ ስርዓት የምናየው ይሆናል ማለት ነው። እንግዲህ ከዛ በፊት ለቤቱ አዲስ ከሆናችሁ የደወል ምልክቱን በመጫን ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር ላይክ እንድታደርጉ እያልኩኝ ወደ ቪዲዮአችን እንሄዳለን ማለት ነው። የናፍጣ ሞተር የነዳጅ አስተላላፊ ስርዓት ላይ ከሆኑት ውስጥ እንግዲህ የመጀመሪያ የምናገኘው ሳልቫትዮ ወይም የነዳጅ ታንከር የምንለውን ይሆናል። ይህ ሳልቫትዮ ተግባሩ ለተሽከርካሪያችን መንቀሳቀሻ የሚሆን በቂ ነዳጅ ወይም ናፍጣ የሚይዝ ክፍል ሲሆን በውስጡ ፊውል ሌቭል ሴንሰር ወይም ደግሞ የነዳጅ ጠቋሚ መጠን ጠቋሚ ጌጆችን የሚይዝ ነው ማለት ነው። ይህም እንግዲህ በታንከሩ ውስጥ ምን ያክል ነዳጅ አለ የሚለውን ከዳሽቦርድ ጋር በመገናኘት ዲስፕላይ የሚያደርጉ ሴንሰሮችን የሚይዝልን ክፍል ነው ማለት ነው። ሁለተኛው የነዳጅ ማጣሪያ ነው። ይህ ነዳጅ ማጣሪያ እዚህ ናፍጣ ላይ በሁለት አይነት መልኩ እናገኘዋለን። የመጀመሪያ ደረጃና ሁለተኛ ደረጃ ተብሎ ማለት ነው። ለምን ሁለት ማጣሪያ ተገጠመለት ሲባል ናፍጣ እንግዲህ በባህሪው ከፍተኛ የሆነ ቆሻሻን የመሸከም ባህሪ ያለው፣ በዚህም ምክንያት ሁለት ማጣሪያዎች ይገጠሙለታል ማለት ነው። ሌላኛው መጋቢ ፓምፕ ወይም ፊድ ፓምፕ ወይም ደግሞ አቅራቢ ፓምፕ የምንለው ይሆናል። ይህ ፓምፕ ከሳልቫትዮ በአነስተኛ ግፊት ነዳጁን በመሳብ ለኢንጀክሽን ፓምፕ የማስተላለፍልን ክፍል ነው ማለት ነው። ኢንጀክሽን ፓምፕ በሁለት አይነት መልኩ የምናገኘው ሲሆን ዲስትሪቢዩተር ታይፕ እና ኢንላይን ታይፕ ተብሎ በሁለት ይከፈላል ማለት ነው። ኢንላይን ታይፕ የምንለው እንግዲህ በካምሻፍት አማካኝነት ነው የሚነዱት። ጊር ቱ ጊር ወይም ደግሞ በቤልት ወይም በችንጋ በመገናኘት የሚሰራልን ከካምሻፍት በሚያገኘው ዙር ነው ማለት ነው። ይህም በሚሆንበት ሰዓት ይህ ዲስትሪቢዩተር ታይፕ አንድ ፕላንጀር ያለው ሲሆን ይህ ፕላንጀር እየተሽከረከረ ለእያንዳንዱ ኢንጀክተር ኖዝል የሚያከፋፍልልን ይሆናል ማለት ነው። ሁለተኛው ኢንላይን ታይፕ የምንለው ነው። ኢንላይን ታይፕ ማለት ለእያንዳንዱ ኢንጀክተር ኖዝል አንዳንድ ፕላንጀሪ ይኖረዋል ማለት ነው። ስለዚህ ሁሉም የራሱን ወይም ደግሞ ባለአራት ከሆነ ለአራቱም አንዳንድ ፕላንጀሪ ይኖረዋል። በዛ መሰረት ለኢንጀክተር ኖዝሉ ያስተላልፍልናል ማለት ነው። ኢንላይን ታይፕ የምንለው በመጠን ደረጃ ስናያቸው ኢንላይን ታይፕ በመጠን በጣም ከፍ ያለ ይሆናል ማለት ነው፣ ከዲስትሪቢዩተር አንጻር ስናየው ማለት ነው። ሌላው ኢንጀክተር ኖዝል ወይም ደግሞ ኢኛቶሪ የምንለው ክፍል ነው። ኢንጀክተር ኖዝል ወይም ደግሞ ኢኛቶሪ የምንለው ነዳጁ ከዚህ ከኢንጀክሽን ፓምፕ በከፍተኛ ግፊት ወይም ደግሞ ፕሬሸሩን በመጨመር ኢንጀክሽን ፓምፑ ለኢንጀክተር ኖዝል የሚያስተላልፍ ሲሆን ኢንጀክተር ኖዝሉ ከዚህ ከኢንጀክሽን ፓምፕ የተቀበለውን ነዳጅ አውቶማይዝድ በማድረግ ወይም ደግሞ በከፍተኛ ግፊት ለእያንዳንዱ ሲሊንደር በጉም ወይም ደግሞ በትነት መልክ የሚረጭ ይሆናል ማለት ነው። በዛ መልኩ እያንዳንዱ ሲሊንደር ላይ የኃይል ምት ወይ ደግሞ ፓወር ስትሮክ የምንለው ይፈጠራል ማለት ነው። እንግዲህ እነዚህንና መሰል ቪዲዮዎች እንዲደርሳችሁ ለቤቱ አዲስ ከሆናችሁ የደወል ምልክቱን በመጫን ሰብስክራይብ አድርጉ። ከዚህ በፊት የለቀኳቸውን ቪዲዮዎችንም እያንዳንዱ እየገባችሁ እንድታዩ እላለሁኝ። ቴንክ ዩ